ተፈታ እኮ ሲባል ሩጦ ቪዲዮ ሰራ ጋይስ ደግሞ ያለ ነበር እውነት እናወራ ማለት ነው። ናሆም ፎንቲ በአንድ አመት ከአምስት ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው። ታዲያ ናሆም ፎንቲ በዚህ ጉዳይ ላይ ይሄንን አስተያየት ከሰጠ በኋላ በዚህ ጉዳይ ላይ የበለጠ የተባባሰው ምን ቢሆን ጥሩ ነው? ዳንኤል ኮሜንት ደግሞ እኔና ዳንኤል ጋር አረ በዚህ ልክ ይደብራል። በስማም ብላ ነው የሰጠችው። ሰላም ጤና ይስጥልን፣ ናቲ ነኝ። ዛሬም ለእናንተ በሚሆን አሪፍ ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን እያቀጣጠለ ያለው ነገር የጆን ዳንኤል መፈታት ነው። መታሰሩ ሁሉ አጀንዳ እንደነበረ አሁን ደግሞ ሊፈታ ሲል አንዳንድ ነገሮች እየመጡ ይገኛሉ። ስለነሱ በደንብ በስፋት የሚላችሁ አለ። ማን ምን አለ የሚለውን ሁሉ ይዤላችሁ መጥቻለሁ። ሌላው ፈታ ዘና የሚያደርጉ ቪዲዮዎችንም ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በተኗን በመንካት ቤተሰብ ሁኑ። ቪዲዮ ላይክ እና ሼር ብታረጉ ደግሞ ለብዙ ሰዎች ተደራሽ መሆን ይችላል። መልካም ቆይታ። በመጀመሪያ የምናየው እንግዲህ በጆን ዳንኤል መፈታት ዙሪያ ሊያሾ እንግዲህ ያነሳቸው ሐሳብ ነበር። እሱ ሐሳብ ምንድነው ያለችው፣ ለምንድነው እዚህ ደረሰው የሚለውን ደግሞ በቪዲዮ ላሳያችሁ። እስቲ ቪዲዮን እዩት። ተፈታ እኮ ሲባል ሩጦ ቪዲዮ ሰራ ጋይስ ደግሞ ያለ ነበር። ኦ ማይ ጋድ ጉንፋን ይዟ ድምጽ ሁሉ ተዘግቷል። እሺ በጣም አስመሳይ ነው። ጌታው ጂሰስ ጋድ ሄልፕ ሚ ለማማቱ ነው። በሴት ነው ማቀው እንዳላቀም ያ ማንም ሰው ፖስት አላረገም ጋይስ። ጌታ ናው እሱ ልጅ ነበረ እሱ ቆይ ከአንድ ሰዓት ምናምን በኋላ ነው ሰው ላይቭ የገባው። ባይዘው ሰው ላይቭ የገባው ቪዲዮ የሰራው ከአንድ ሰዓት በኋላ ነው መስሏችሁ። ሌላም ማንም የጠየቀው የለም፣ የተወሰኑ ሰዎች ብቻ ናቸው የጠየቁትና ናሆም ፎንቲ እንዴት አይነት ባህሪ ያለው ሰው ነው አንድ ቀን እንኳን ሳይጠይቀው ስለ ጆን ዳንኤል እንዴት እንደዚህ ይላል ብላ ተናገረች ማለት ነው። ይሄ ነገር የሰማው ደግሞ ናሆም ፎንቲ እስቲ ምን አለ የሚለውን ላሳያችሁ። እውነት እናወራ ማለት ነው። ናሆም ፎንቲ በአንድ አመት ከአምስት ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። ቅድም እንደሰማችሁ 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩ ነው እዚህ ነበርኩት። እየሰማችሁ ነው አይደል? ኢትዮጵያ ውስጥ አልነበርኩም እያለ ነው። እዚህ ጆን ዳንኤልን ጠይቄዋለሁ። ይበል ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው። እኔ ጆን ዳንኤልን ጠይቄው ስወጣ ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት ባይኔ ራሱ እዛ። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ 3 ብቻ ከሆነ የጠየቁት እሱ ለምን ዛሬ ማውራት አስፈልገ? የምር ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮሜንቱን አብረው ችግር የለም ዩርዲ አብረው ኮሜንቱን ችግር የለም የሚሳደብ ሰው ካለ የሚመሳለ። ታዲያ ናሆም ፎንቲ በዚህ ጉዳይ ላይ ይሄንን አስተያየት ከሰጠ በኋላ በዚህ ጉዳይ ላይ የበለጠ የተባባሰው ምን ቢሆን ጥሩ ነው? የጆን ዳንኤል ዘመድ ወይም ደግሞ እህት የሆነችው ሰው ገብታ በናሆም ላይቭ ላይ እንግዲህ ኮሜንት ሰጠች። ምን ብላ ነው የሰጠችው ለምትሉ ደግሞ ይሄን ተመልከቱ። የዳንኤል ኮሜንት ደግሞ እኔና ዳንኤል ጋር አረ በዚህ ልክ ይደብራል። በስማም ብላ ነው የሰጠችው ኮሜንት። እሺ ከመግባቴ በፊት እያወራን ነበር በስልክ ትናንትናም ከትላንት ማን ነው ከትላንት እህቱ ነች በስልክ ዳንኤል የሚለው ኦኬ ገባችሁ አይደለ? ባለመግባባት ነበረ የዳኑ ኮሜንት የጻፈችው እንጂ ሌላ እሷ ምንም ክፋት አስባ ወይ ምናምን አይደለም። እኔ ጆን ዳንኤል አልቅሷል ስል በቃ የሱን ይሆናል አይደለ? ማልቀሱ ምናምን ነገር ያው ቤተሰብ ምናምን ነገር ሲሰማ ሌላ ነገር ይመስላል እና ለዛ ነው ከፍቷት ነው እሷም እንደዛ ያለችው እኮ። አወራን በቃ አለቀ። ሌላ ምንም አይደለም። ገባ? ታዲያ ይህ ሁሉ ነገር መዳረሻው ምንድነው? ለምንድነው የተጋጋለው ካላችሁ ናሆም ፎንቲ እንግዲህ የቲክታክ አዋርዱን ካሸነፈ በኋላ ወጥቶ ምን እንዳለ ታውቃላችሁ? ይሄ ሽልማት የሚገባው የነበረው ለጆን ዳንኤል ነበር አለ። ታዲያ ላይቭ ላይ ገብቶ ደግሞ ይሄን ነገር ስነግረው ጆን ዳንኤል አልቅሷል አለ። በቃ ከደስታ ብዛት አልቅሷል በሚለው ጉዳይ ላይ እንግዲህ ነገሮች ተካረው ከቲክታኮቹ ወይም ደግሞ ከቲክታከሮቹ አልፎ ወደ ቤተሰብ ጉዳዩ ገብቷል ማለት ነው። በነገራችን ላይ ይሄን ጉዳይ እንዳለ ያዘውና በዚህ ጉዳይ ላይ ምን አሉ? የጆን ዳንኤል መፈታትን ሲሰሙ
ቲክታከሮችስ ምን እያሉ ነው የሚለውን ደግሞ ሲል አሳያችሁ። ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም ምክንያኛው አይደለም መቼስ አይደለም በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹ እውነት ነው የሱ መፈታት እንግዲህ ማያስደስተው ሰው ይኖራል ብዬ አላስብም። ያንን ምለው የሱ ደጋፊ ስለሆንኩ ወይ ስላልሆንኩ አይደለም። ነገር ግን ማንኛውም ሰው ታስሮ የነበረ ሰው ሲፈታ ደስ ይላል። ታዲያ ቅድም እንዳልኳችሁ ያ መጋጋሉ ደግሞ እንዳለ ሆኖ በዚህ ጉዳይ ላይ ቤታዮም ገብታበታለች። እስቲ ቤታዩ ያለችውን ስሟት። አትወዱም እንዴ? የሚያከብራችሁን አትወዱም እንዴ? ሁልጊዜ እሺ፣ ያቺስ ቦርኮ ያቺ የምትፈነግር ድምጿ እስኪዘጋ ልጇን እየሰደበች ሶሻል ሚዲያ ላይ ሰውን የምታማ እሷስ ገንዘቧን ያላትን ሁሉ እዛ እስር ቤት ዛሬ ከስንት ጊዜ እስር ቤት ሄደችና እህትየው የሆነ ሰው አገኘች ምናምን ናሁም የሚጠላ ሰው አገኘች ምናምን በቃ አወራላት መጣች ተቦራከፈኝ። ከዛ እኔንም አየች ትናንትና ጊፍት ሰጠኝ ወድሻለሁ አለኝ ዳስዋይ ጠምዳ ያዘችው። ሌሎቻችሁ ግን በተረፈው ሞራል የላችሁም ናሁምን የምናገር እመቤቴን ነው የምላችሁ። ምክንያቱም ጆን ዳንኤል ሲታሰር እኔ እስክገረም ላይቭ ላይ ወጥቼ እኔ ራሱ ነገር የሆነ ነገር ቦን ወድሻለሁ የሚለኝ ሰው ይሄንን ነው የሚያደርገው እስክል ድረስ ነው የታዘብኳችሁ። ሁላችሁም ጆሴ ሲታሰር ሁላችንም ሳይቀር አንወርድም እያለ ሚም ሲሰራበት ሙዝ ይያዝ ደግ አደረገ ሀገርን አሳልፎ ሊሸጥ እያላችሁ ስትሰድቡ የነበረው እናንተው ራሳችሁ ዛሬ አዶናይ ኪንግ መጥቶልሃል ስለነበረው ቆይታ እናመሰግናለን ብላችሁ ምትጽፉ ናችሁ። ጆን ዳንኤል ስትሰድቡት የነበረው ሁላችሁም ጆን ዳንኤል የታሰረ ቪዲዮ ላይ ኮሜንታችሁን እንዳለ ገብታችሁ አሉ። አስመሳይ ናችሁ፣ በቃ አጎብዳጅ አፈንዳጅ ናችሁ፣ ቅማላሞች ውሸታም ናችሁ። እኔ ውሸታም ሌባ ሰው የምትይ እንደሰማችኋት ነው። ቤታዩ በዚህ ደረጃ ስሜታዊ ሆና እየተናገረች ያለችው በተለየ ሶሻል ሚዲያ ላይ ዛሬ ላይ ያነገሳችሁ ሰው ነገ ላይ ጠላታችሁ ነው። እመኑኝ። እንደምታውቁት እንግዲህ ጆን ዳንኤል በላይቭ ስትሪሙ ላይ ጥሩ ስራ ይሰራ ነበር። ሲታሰር ብዙ ሜሞች ብዙ ነገሮች ተብሎ ነበር። ታዲያ ማን መጣ ካላችሁ አዶናይ መጥቶ ነበር። አዶናይን እንደ ትልቅ ነገር አንግሰውትና በቲፎዞ ብዛት በጣም አንደኛ ነበረ። ነገር ግን አሁን የመጨረሻ ላይ የለቀቀው አንድ ቪዲዮ ነበር። ታዲያ እዚህ ቪዲዮ ላይ መጥቶ እሱ ቻናሌ እየታየ አይደለም ቪዲዮን ብዙም እይታ የለውምና ኮፒ ሊንክ አድርጉልኝ ብሎ ሲናገር ኮሜንቱን ገብታችሁ ብታዩት አሁን ንጉሱ መጥቷል ስለነበረን ጊዜ እናመሰግናለን እያሉ ብዙ ሰዎች እየጻፉለት ነበርና ሶሻል ሚዲያ ላይ የምታገኙት ቲፎዞ ማለት ይሄ ነው። ነገ ከነገ ወዲያ ይወስዳችኋል፣ ትወሰዳላችሁ፣ ወይም ደግሞ የሚያስታውሳችሁም ሰው አይኖርም። ስለዚህ ፌም በሆናችሁበት ወይም ደግሞ ቶፕ በሆናችሁበት ሰዓት በደንብ ሰራ ማድረግ ነው። ከዛ በኋላ ግን ስትረሱ ተረሳችሁ ነው። ዛሬ ላይ የደገፏችሁ ሰዎች እመኑኝ በእርግጠኝነት ነገ ላይ ይኖራሉ ማለት አይደለም። ታዲያ በዚህ በጆን ዳንኤል የደስታ ሁኔታ ላይ ታዲያ በዚህ ጉዳይ ላይ ላይቭ ገብታ ማነች ካላችሁ ባምቢ እንግዲህ ስለሱ ደስታዋን እየተናገረች ነበር። በመሃል ግን አብሯት የነበረው ሰው የሚናገረው ነገር ነበር። ያ ነገር ብዙ ሰዎችን አስደንግጧል። ምን ማለት ፈልጎ ነው? ባምቢስ ከጆን ዳንኤል ጋር ምን ግንኙነት ነበራት እያሉ ይገኛሉ። እስቲ ቪዲዮ ንዩት። ጆን ዳንኤል ተፈታ። አረ እመቤቴ ደስ አለሽ ልነፋሽ ነው። ምን መድኃኒዓለም ምን ትሉታላችሁ? ይሄንን ማለት ልጁ የምሩን ነው ወይስ አይደለም የሚለው ለእናንተ ትቼዋለሁ። ነገር ግን በጣም ነው የሚያስደነግጠው። ማለት እሷ ራሱ ከዛ ላይ ደንግጣ ሚዩት አድርገው ነበረ ምናምን ላይቫን ከእንደገና ግን ቀጥለዋለች። ኤኒዌይስ ግን ሌላ ግንኙነት ነበራቸው ወይስ አልነበራቸውም የሚለውን እርግጠኛ ስላልሆንኩ ለእናንተ እንዲህ ማለት አልችልም። ነገር ግን የምታውቁ ሰዎች ካላችሁ ኮሜንት ላይ ልጽፉልን እንችላላችሁ። ታዲያ የጆን ዳንኤል ጉዳይ በዚህ ሄዱ። አሁንም አዳዲስ ነገሮች እየወጡ ነው ያሉት። እነዛ ደግሞ በሚወጡ ሰዓት ለእናንተ ቶሎ ማድረስላችሁ ይሆናል። በነገራችን ላይ ዛሬ ያስኩት ቪዲዮ ሙሉ ለሙሉ የነ ጆን ዳንኤልን በተመለከተ ሳይሆን ሌሎች ቪዲዮዎችም አሉ። ከነዛ ቪዲዮዎች መካከል እንግዲህ ሜላትን ታቋታላችሁ። ሜላት ማለት የሰማከ ወርቁ ሚስት ነች። ውበቴ ምክንያት በጣም እየተቸገርኩ ነው እያለች ነው እና መፍትሄ ትፈልጋለች። እስቲ ቪዲዮ ንዩት። ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና ነው። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገር በቃ ማለት ከሰዎች ጋር ያለኝ ህይወት ሁሉ ነው እንትን ያደረገውና እግዚአብሔር ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው ለዚህ ግባ ማልባል ሁኜ ከሰው አይን ባልገባው ብዬ የጸለይኩበት ሁሉ ቀን አለ። መድኃኒዓለም ውበት ራሱን የቻለ ፈተና በቃ ስቃይ። እኛ ራሱ ይሄንን ለሰማነው ተሰቃይተናል። ይኸውልሽ እኔ መፍትሄ የምሰጥሽ እንደ ወንድም ምን መሰለሽ ውበትሽ እንግዲህ ያስቸገረሽ እንደሆነና እንዲሁ መንቀሳቀስ እንዳልቻልሽ እንግዲህ እግዚአብሔር አምላክሽን ራሱ ጭምር ይህን ውበት ለምን ሰጠኝ ወደ ማለት ገብተሻል። የኔት ምንም የምታማረሪበት መንገድ የለም። እንዲሁም ደግሞ እግዚአብሔርን መጠየቅ ማይጠበቅብሽም። እኔ ወንድምሽ መፍትሄ አለኝ።
ምን መሰለሽ መፍትሄ ሁለት መፍትሄዎች ናቸው። አንደኛው መፍትሄ ሶሻል ሚዲያ ላይ በተለየ ደግሞ ቲክታክ ላይ ቪዲዮ ስትቀረጂ ፊልተሮችንና አንዳንድ ኢፌክቶችን አጥፊያቸው። ሁለተኛው ደግሞ ልክ እንዲህ በኖርማሉ ደግሞ ስትኝ ሂማኔርሽን አውልቂ፣ አይንሽን፣ ከንፈርሽን፣ ፊትሽን የተቀባባሻቸው ነገሮች በሙሉ አስወግጃቸው። ያኔ መኝኝ አሁን የምትጸጸችበትን ወይም ደግሞ የተናደርሽበትን ነገር ሁሉ እርግፍ አድርገሽ ትተሽ ሰላምሽን ታገኛለሽ። ምክንያቱም ትክክለኛው መልክሽ ስለሚወጣ ማለት ነው። አንዳንድ ሰው ድፍረት ግን አላቅም ማለት በዚህ በነገራችን ላይ የጎዳና ንግድ ኢትዮጵያ ውስጥ ብቻ ያለ ይመስላችሁ፣ በተለይ ደግሞ አዲስ አበባ ላይ ብቻ ነው ያለው ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። ምክንያቱም እኔም እንደናንተ ነበር ማስበው። ነገር ግን አሁን አንድ ቪዲዮ ካየው በኋላ ለካ አውሮፓና አሜሪካ ላይም የጎዳና ንግድ አለ ወይ ብያለሁ። እስቲ ቪዲዮ ነው አይታችሁ ለካ ይሄ ማለት መገናኛ ምናምን ማለት ነው። መገናኛ አራቂ ቢራ ወጣ ጨራሽ ይወድቃል ማለት ነው። እኔ እንደውም መጀመሪያ ሳያችሁ ፍቅሬን ደግሞ አፍሪካን ናቸው በጠቅላላ ማለት ነው። ሌላው እንግዲህ ለአዶናይ ትንቢት ተነግሮለት ነበረ። ዋንጫው እንደሚያሸንፍ ወይም ደግሞ እንደሚበላ ትንቢት ነበር ይሉናል። እዩት እስቲ ለአዶናይ ተተንብዮአል እንዴ ይላል መጽሐፍ። ምን ይላል መሰላችሁ? አማርኛ እኔ ይገርመኛል። ልጆቹን ሳስጠናቸው አግኝቼ ነውና እሺ በ2014 እኔ የታተመው መጽሐፉ ማለት ነው። እዚህ ጋር አዩት። ለአዶናይ የውድድሩ ዋንጫ በል ይላል። አሸነፈ እና ግራ ገብቶኝ ነው ራስህ። ይሄ ነገር ትንቢት ነው እንዴ? ይሄ ትንቢት ነው ወይስ ትቢት ነው? ለማንኛውም እስቲ ኮሜንት ላይ ጻፉልን ያለውን ነገር በዚህ ጉዳይ ላይ ሐሳብ ስጡ። እውነት ተተንብዮ ነው ወይስ ደግሞ በአጋጣሚ ሆነ ይመስላችኋል? ቀጥዬ የማሳያችሁ ቪዲዮ ውሻ ቤታችሁ ላለ ሰዎች ትልቅ ጥንቃቄ እንድታደርጉ ነው። ምክንያቱም ከውሻ ጋር አብሮ ግንኙነት የነበረ ወይም ደግሞ በጣም ለውሾች ቅርብ የነበረ ልጅ እንግዲህ ህመም አጋጥሞት ወደ ሆስፒታል ሄዶ ነው ይሄ ሁሉ ጉድ ይወጣለት። ይሄን ቪዲዮ ካያችሁ በኋላ ለውሻ ያላችሁ አመለካከት እንደሚቀየር እርግጠኛ ነኝ። ይህ በቪዲዮ ላይ የምትመለከቱት ከአንድ የ7 ዓመት ህፃን ልጅ ሳምባ ውስጥ የወጣ ፓራሳይት ኢካይኖኮከስ ወይም ደግሞ ሃይዳቲድ ሲስት እንለዋለን። ኖርማሊ ይህ ፓራሳይት የላይፍ ሳይክሉን ለማጠናቀቅ የሰውን ልጅ እንደ ሆስትነት አይፈልግም። ስለዚህ የሰው ልጅ አክሲደንታል ሆስት ወይም ደግሞ በአጋጣሚ ሊያዝ የሚችል ፍጥረት እንለዋለን ማለት ነው። ታዲያ እንዴት ሊያዝ ይችላል? ብዙውን ጊዜ ከእንስሳት ከውሾች ማለት ነው። ውሾች ጥሬ ስጋ በሚበሉበት ጊዜ ይህ ህመም ሊያጋጥማቸው ይችላል ማለት ነው። ወይም ደግሞ በዚህ ፓራሳይት ሊያዙ ይችላሉ። ስለዚህ የዚህን ፓራሳይት እንቁላል ከሰገራ ጋር ወይም ደግሞ ከካካ ጋር በሚያወጡበት ጊዜ ያ እነዛ የተጸዳዱበት ቦታ፣ ቆዳቸው፣ ጸጉራቸው በዛ ሊጠቃ ይችላል ማለት ነው። ስለዚህ የሰው ልጅ እነዚህን እንስሳት በእጁ ነክቶ ወደ አፉ ምግብ ቢበላ ወይም ደግሞ የሚበላባቸውን ነገሮች ቢጠቀም በማንኛውም አጋጣሚ ብቻ እንደሰማችሁት ነው እንግዲህ ልጅቷ እንደተናገረችው ነው። ውሻ ላላችሁ ሰዎች ጥንቃቄ አድርጉ። ውሾቹ የሚበሉት ስጋ ውስጥ የተለያዩ ነገሮች ይኖራሉ። ታዲያ እነዛ ውሾች ሲጸዳዱና የተጸዳዱት ነገር ደግሞ ጸጉራቸው ወይም ደግሞ እግራቸው የተለያዩ ቦታዎች ይነካል። ታዲያ ያንን ህመም የሚያመጣው ተዋሲ ደግሞ እንግዲህ ከጸጉራቸው ላይ በተለያዩ ነገሮች ሊሆናል። ልጆች ደግሞ እነሱን በሚነኩ ልጆች ብቻ አይደለም እናንተም በምትነኩ ሰዓት እንግዲህ ለእንደነዚህ አይነት ትጋለጣላችሁና ትልቅ ጥንቃቄ አድርጉ ነው። ውሾቻችሁን በየጊዜው እንግዲህ ከንጽህናቸው እንዲጠብቁ አድርጉ፣ በመድኃኒትም ይሁን በተለያዩ ነገሮች ማለት ነው። ለማንኛውም ቤተሰቦች ከረጅም ጊዜ በኋላ ነው እንግዲህ ዛሬ የተገናኘ ነው። በተለያዩ ምክንያቶች እንግዲህ ቪዲዮ ለመስራትና ለመልቀቅ አልቻልኩም ነበር። ነገር ግን ፌስቡክ ላይ እና ቲክታክ ላይ የተለያዩ ቪዲዮዎችን እየለቀኩ ይገኛል። እንግዲህ በዚህ በምትመለከቱት አድራሾች እንግዲህ በፌስቡክም በቲክታክም በኢንስታግራም ላይም ታገኙኛላችሁ። አሁን ደግሞ ከዚህ በኋላ እንደ እግዚአብሔር ፍቃድ የዩቲዩብንም ደግሞ ወጥረን ይዘናል። ለማንኛውም ቤተሰቦች የዛሬ ቪዲዮዎች እነዚህን ይመስሉ ነበር። ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። አዳዲስ ነገሮች በተለየ ደግሞ ሶሻል ሚዲያው ላይ መዝናኛው ላይ ሲኖር ቀጥታ መጥቼ ለእናንተ ትኩሱን አደርሳለሁ። ለማንኛውም የዛሬው ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።